እናት አለኝ። ስለዚህ እኔ እዚህ ጋር ጥዬሽ ብሄድ አይሙሪ ይወቅሰኛል። ምን ሆነሽ ነው? ምን ችግር አለ? በቃ አልጋ ላይ ያዘልሻለኝ። ብዙ ወንዶች እኔ እዛ ጋር ማቃቸው ገባን። ከገባን በኋላ ያ ልጁ ደፈረኝ ማለት ነው። ወዲያው ተቀየረብሽ? አልጮሽ? ጮክ አልጋ ክፍል ገብተህ ጮህ። ማን ነው የሚከፍትልህ? ማንም አይመጣም እንዴ? ማንም አይመጣም። ለምን? በቃ ይታወቃል ማለት ነው። ይሄ እኔ አላውቅም ማለት አሁን ለምሳሌ አንድ ሰው አልጋ ይዞ ሴቷ ብትጮህ አሁን ላይ እኔ እንጃ። እዛ ሰዓት ግን ማንም ነው የማይመጣው ማንም። እና በጣም ስጮህ አፌ ውስጥ አንሶላ ጠቅጥቆ ያው ደፈረኝ። ከደፈረኝ በኋላ ደም ምናምን ሲል አንቺ በሌላ ነሽ እንዴ አለኝ ማለት ነው። አንቺ መጀመሪያሽ ነበር? እኔ ምንም አላውቅም። ከዛ በፊት ራሴን ጠብቄ ነው ገባ ከብዙ ነገሮች እንትን ያዛጋ እዛ በቃ ምንም ማድረግ አልቻልኩም። አለቀስኩ ምናምን እና ስልክ አሁን በጣም እየተደወለለት ነው። በሩን ዘግቶ ወጣ ማለት ነው። በሩን ከውጭ ነው የዘጋው። ዘግቶ ሄደ። ልክ 7 ሰዓት 8 ሰዓት አካባቢ ረዳቱ ሰክሮ መጣ። የሱ ረዳት? እሺ። ልክ ረዳቱ ሲገባ በቃ እሱም እንደዛው ሊደፍረኝ እንደሆነ ገባኝ። ልብሴ ለብሼ ነበረ። ገፋሁትና እንደምንም ወጣሁ ማለት ነው። ወዴት ሄድሽ? በቃ በዛ ሰዓት ወጥቼ በቃ ዞረብኝ። ገብቷላ? ዞረብኝና ምንድን ያደረኩት ታክሲ ተራ ስለሆነ ቪዲዮ ቤቶች ምናምን አይዘጉም በአብዛኛው ሶማሌዎች ስላሉ እዛ ሰፈር ላይ ቪዲዮ ቤት የማውቀው ልጅ ነበረ። እሱ ጋር ሄድኩ። እሱ ጋር ሄጄ የሆንኩትን ሁሉ ነገርኩት ማለት እንዲሁኝ አይዞሽ ምናምን በቃ አንቺው ሰው ማመን የለብሽም እንዴት ታምኚዋለሽ ማታውቂውን ሰው ምናምን ብዙ ነገር አለኝ። ከዛ በቃ እኔ ግቢ ብሎ አስገባኝ ምናምን ነው። ልክ 10 ሰዓት ምናምን አካባቢ ዘጋ። አትዝጋ ለምን አናነጋም አልኩት። ሌሊት አትዝጋ እናንጋ በቃ አሁን እኮ ነቅቷል። ወደ 12 ሰዓት ቢሆን ችግር አለ ማረፍ አለብኝ። ለምን ነገ መክፈት አለብኝ ምሰራቸው እንደዚህ ቪዲዮዎች ምናምን እንትን ይላል። ከማከራየት ውጪ ቀረጻዎችን ተነይልና እንደሚባለው ኤዲት ምናምን ያደርጋል እና ነገ ምሰራቸው ስራዎች አሉኝ አለኝ ማለት ነው። እሺ አለኝ አልኩና በቃ እግዚአብሔር ያውቃል በቃ ሳልፈልግ ደርኩ። እሱም ደግሞ እንደዛው ደፋረኝ ማለት ነው ድጋሚ። ጂሰስ በአንድ ቀን ሁለት ሰው በአንድ ቀን እና በቃ የሆነው ነገር ምንድነው? በቃ ራሴን ጠላሁት። ለማን ነው የምናገረው? ይሄንን ለእናቴ ብዙ መናገር አልችልም። ለጓደኛዬ ነገርኩ። አሳቀችብኝ። እስካሁን ድረስ እንደዚህ ነገር አላውቅም ማለት ነው ያለችኝ። በእኔ ለምን ለማሳበብ ምናምን ነገር አለችኝ። ኮታ ነው የሰርሽባት ማለት ነው የሰርኩላት ልጅ እና እሺ በቃ ይሄ በቃ ከራሴ ጋር በጣም ተበጣበጥኩኝ። መጀመሪያ ያደረኩት ምንድነው ልጁ ነው ማግኘት ነው። ታክሲ ተራ ሄድኩት። እሺ ደፈረሽን? በሁለተኛው በሶስተኛ ቀን ሳገኘው ሊያወራኝ ፈቃደኛ አይደለም። እኔ እኮ አንቺን ያገኘሁሽ አለ። እኔና እሱ ቦሌ ትምህርት ቤት እንማር ነበር። ቦሌ ትምህርት ቤት እየተማርን እሱ የኔን ቺክ በልቶብኛል። ያ ልጅ? እሺ። እና እኔ አንቺ የእሱ ቺክ መስለሽኝ ነው እሱ መበቀለ እንጂ እኔ አንቺ ፈልግሽ አይደለም። በስመ አብ በጣም ከባድ ነበረ። ስለዚህ ይሄ ልጅ ደግሞ እኔ ጫት ቤት መስራቴን ቢያይ ጭራሽ አይቀርበኝም። ከጫት ቤት ወጣሁ ማለት ነው። ከጫት ቤት ወጣሁኝና መስተንግዶ ጀመርኩ። መስተንግዶ ሲጀምር ምን ሆነብኝ መሰለህ? ሻይ ብሎኝ ቡና ነው ማመጣ። ሐሳቤ ሁሉ ልጁ ጋር ነው። አሚን ወደሽው ነው ወይስ አንዴ ደፍሮኛልና ላግባው ብለሽ ነው ወይስ? በቃ ወድጄዋለሁ። ምን ነው ወደሽ? እኔ እንጃ አላውቅም። ፍቅር ይዞኛ አያውቅም። ከዛ በፊት ፍቅር ምን እንደሆነ አላውቅም። ገባ አይደል? በቃ ይናፍቀኛል ማለት ባይውላለሁ። መኪናውን ከሩቅ ሳየው ልቤ ይደነግጣል። ሂጂ ላወራው ምንም ጉልበት የለኝ። ከዛ በኋላ አንቺን አልፈልግሽም ብሎኝ አይፈልገኝም። ከዛ በቃ የገባሁባቸው ቤት ያባሩኛል ማለት ነው። ለምን ትእዛዝ ያቀያየርኩ ነው። ምንድነው ያደረኩት? በቃ እስቲ ማታ ማታ ጉባኤ ልከታተል። እግዚአብሔር የት ቤተክርስቲያን? ሚካኤል ቦሌ ሚካኤል። እዛው 11 ሰዓት ጉባኤ አለ። እስቲ እዛ በቃ እግዚአብሔር እንደው ከዚህ ነገር ቢፈታኝ ብዬ መሄድ ጀመርኩ። ቆሞ የሚያስተምረው ሰባኪ እሱን ይመስለኛል ማለት ነው። የሆነ በምናብ እሱን ነው ማየው። ፈጣሪው ይቅር በለኝ ብዬ እወጣለሁ። ጉባኤውን ሳልጨርስ ፈተና ሆነብኝ። ከዛ በቃ ልጁን ግዴታ ማውራት ነበረብኝ። ያደረኩት ምንድነው በጓደኛዬ እንድታወራልኝ አደረኩኝ።
ስልክ ደወለችለትና እንድታገኘው አረኩኝ። በዛ ሰዓት ላወራው ማለት ነው። ደውላ ጠራችሁ መጣ። እኔ እንደውም ጋር ሲያይ ለሷ ነው እንደ ጠራሽኝ አላት። አዎ ለሷ መሆኑን ባቅ ኖሮ አልመጣም ነበር አለ። እንጂ ለምን እንደምታስቸግሪኝ ፍጹም ማየው ነገር ኪዙን ነግሬሻለሁ አይደለ? ልትረጅኝ ይገባል። በቃ ያውቅ አይደለም እዚህ ውስጥ የገባሁት አለኝ። ምንም አፍ የለኝም ዝም ነው የሚለው በቃ ዝም። ከዛ ለጓደኞቼ ምንድን ነው ያሉኝ? በቃ ከሌላ ሰው ጋር ተለማመጂ። በቃ ሱሱ በጣም በረታ። በቃ ለምን ራሴ መርሳት ነው ፈልጋ። ከዛ ከሌላ ሰው ጋር እንደዚህ ውስጥ መግባት ጀመርኩኝ። ከዛ እዛ ጋር ምን ጀመርኩ መሰለኝ? ስራ ድራፍት መቅዳት ባር ውስጥ ድራፍት ስትቀዳ ፍሳሽ አለ እንትፈታፊ ያ ፍሳሽ ያንተ ነው። እኔ ሆኖ ቀበላቸውና ራሴ የምጠጣ ያን ነገር ማለት ነው። በቃ ራሴ ጠጣለሁ። አሰክሪምና ብዙ አልሰክርም። በቃ መጠጡ እንትን ብሎኛል። ለመደሽ 9 ሲንግል ምናምን ጠጣለሁ። የሚገርም ነገር ሰው የሚጋብዝህም አይጠፋም። ዛጋ ሴት ነኝና ፏብለሽ ነው የምትሰሪው። በቃ ጭብሰብ ያ ማሰብ አልፈልግም። እና እዛው ማደሪያ አለ። ስወጣ ስከረብ ያ ነው ወጣ። አንዳንዴ መጨረሻ ላይ ቅዳሜና ሐሙስ ቀን አብሶ ተወኝ የለው ወንዶች ጋር ምናምን ማተል ጀመርሽ ለመላመድ ምናምን ሞክሬያለሁ። እዛው ቤት ሌላ ልጅ አገኘሁ ማለት ነው። እሺ ከዛ ልጅ ጋር ያው ፍቅር ጀመርን። እኔ አላፈቅረው ለመርሳት ነው ልቤ ሁሉ ያለው እሱ ጋር። ከዛ ከሱ ጋር ብዙ ላይፍ አሳለፍን። በዚህ ሁኔታ ውስጥ የአባቴ ልጅ ለምን ውጭ አትሄጂም ማለችኝ የሆነ ሰዓት ሳወራት። እሺ ከዛ መሄድ እፈልጋለሁ አልኳት። ምክንያቱም ከዚህ ሱስ መውጣት ፈልግ ያለሁበት ህይወት በጣም ያስጠላል። ለደቂቃ ከራሴ ጋር ቁጭ ብዬ ካወራሁ አብዳለሁ። መቀመጥ አልፈልግም። ገባ አይደለም? መቀመጥ አልፈልግም። ወይ መስራት አለብኝ ወይ መተኛት አለብኝ ወይ መጠጣት መቃም የሆነ ነገር ማድረግ አለብኝ። እና በጣም የሚያስጠላ ነገር ስለገባሁኝ በቃ ፓስፖርት አውጥቶ በዛ ሰዓት ይሄን አልከባዳነ ፓስፖርት 300 ብር ነበር ያኔ